ዜና ሕይወት የመጀመሪያው የመምህር መንግስቱ ዘለዓለም ሕይወት ታሪክ ባጭሩ። ልደትና እድገት። መምህር መንግስቱ ዘለዓለም በቀድሞ አጠራር በትግራይ ክልል በተንቤን ጠቅላይ ግዛት በሀገረ ሰላም አውራጃ ስሙ ደብረ ገነት ቀቀማ ማርያም በተባለች ቀበሌ አባታቸው አለቃ ተስፋዬ ተክሉና ከእናታቸው ወይዘሮ አሰፋ ገብረመድህን በ1928 ዓመተ ምህረት ተወለዱ። መምህር መንግስቱ ዘለዓለም በተለያዩ አድባራትና ገዳማት በቅኔ መምህርነት ሰፊ አገልግሎት የሰጡ ሲሆን ወደ ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ከመጡበት ጊዜ ጀምሮ እስካሁን ድረስ የሰሯቸውና መልካም በዚሁ በጊዜው የጎጃም ክፍለ ሀገር ሊቀ ጳጳስ ተነበሩት ከብፁዕ አቡነ መቃርዮስ መልካም ፈቃድ ጥሪ ተደርጎላቸው ወደ ባህር ዳር ሽንብር ቅዱስ ሚካኤል አንድነት ገዳም ሲመጡ በወቅቱ 81 ተማሪዎች ተከትለዋቸው መጥተው ስለነበር በሰዓቱ ጊዜያዊ ማረፊያ ለተማሪዎች ተሰጥቷቸው ብፁዕ አቡነ መቃርዮስ መልካም ፈቃዳቸው ሆኖ ለተማሪዎቻቸው 5 የልብስ ስፌት መኪና በማስመጣት ለተማሪዎች ልብስ እንዲሰፋላቸው አድርገዋል። በተጨማሪም የኔታ መምህር መንግስቱ ዘለዓለም ወደ ባህር ዳር ሽንብር ቅዱስ ሚካኤል አንድነት ገዳም እንደመጡ በዚሁ ጊዜ ከፈለገ ቅዱስ ሚካኤል አንድነት ገዳም ውስጥ በሚሰጠው የመምህራን ወይም የካህናት ማሰልጠኛ ተቋም ገብተው የቅኔ ትምህርት ለደቀ መዛሙርቶቻቸው እያስተማሩ ጎን ለጎን በካህናት ማሰልጠኛ የሚሰጠውን ትምህርት ወይም ኮርስ ለ6 ወራት ያህል በሚገባ ተምረው ተመርቀዋል። ከዚህ በኋላ ለ6 ወራት የሚሰጠውን የካህናት ማሰልጠኛ ተቋም ትምህርት ተምረው ከተመረቁ በኋላ የቅኔውን ትምህርት ለደቀ መዛሙርቶቻቸው እያስተማሩ ጎን ለጎን በዚያው የካህናት ማሰልጠኛው የግዕዝ መምህር ሆነው እንዲያስተምሩ ተመድበዋል። በመቀጠልም የኔታ መምህር መንግስቱ ዘለዓለም በዚያው ካህናት ማሰልጠኛው የግዕዝ መምህር ሆነው ለኮርሰኞች የግዕዝ ትምህርትን ለብዙ ዓመታት እያስተማሩ ኖረዋል። ከዚህ በኋላ መምህር የኔታ መንግስቱ ዘለዓለም የካህናት ማሰልጠኛው ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ሲቋረጥ በዚያው በፈለገ ቅዱስ ሚካኤል አንድነት ገዳም ጉባኤ በመመስረት ለ42 ዓመታት ያህል ደከመኝ ሰለቸኝ ሳይሉ ለቤተክርስቲያናችን ዕድሜያቸውን ሙሉ በማገልገል በርካታ መምህራንን መርቀው ለቅድስት ቤተክርስቲያን አበርክተዋል። የኔታ መምህር መንግስቱ ዘለዓለም ካስተማራቸው ተማሪዎች መካከል እስከ ሊቀ ጵጵስና የደረሱ ከሀገር ታላላቅ የቅኔ ጉባኤያትን አስፍተው የሚያስተምሩ መምህራንን፣ መነኮሳትን፣ ቀሳውስትን፣ ዲያቆናትን አስተምረው መርቀው ወደየሀገራቸው ሸኝተዋል። የኔታ መምህር መንግስቱ ዘለዓለም ከወለዷቸው በስጋ ከወለዷቸው ከአራቱ ወንዶች ልጆቻቸው መካከል አንዱ መምህር ቀጸላ መንግስቱ የተባሉትን የቅኔ ትምህርት አስተምረው ለመምህርነት አብቅተዋል። እኒህ የቅኔ ትምህርት ያስተማሯቸውን ልጃቸውን መምህር ቀጸላ መንግስቱን ለብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ መልካም ፈቃድና አባታዊ መመሪያ ሰጭነት በእርሳቸው ምትክ ተተክተው የቅኔ ጉባኤዎችን ተረክበው የቅኔ ትምህርትን እንዲያስተምሩ ተፈቅዶላቸው ተቀምጠው በወንበሬ ተናገር በከንፈሬ እንደሉ በወንበራቸው ተክተዋል። የኔታ መምህር መንግስቱ ዘለዓለም ካላቸው የማስተማር ፍላጎትና ተነሳሽነት ምንም እንኳ ልጃቸውን በወንበራቸው ተክተው ያሉ ቢሆንም አሁንም ከጉባኤ ወቅት ሳይለዩ እያስተማሩ ይገኛሉ። በአጠቃላይ የኔታ መምህር መንግስቱ ዘለዓለም በነበራቸው የመምህርነት ሙያ ያስተማሩበትን ታሪካዊ ዳራ ስንመለከት በፈለገ ፀሐይ ሽንብር ቅዱስ ሚካኤል አንድነት ገዳም 44 ዓመታት በቅኔ ምስክር መምህርነት አገልግለዋል።
አሁንም በማገልገል ላይ ይገኛሉ። በአጠቃላይ የታላቁ አባታችን የሊቀ መምህር መንግስቱ ዘላለም የሕይወት ታሪክ ከብዙ በጥቂቱ እስከዚህ ድረስ መሆኑን እየዘከርን ከታላቁ አባታችን መምህር መንግስቱ ዘላለም አምላከ አበው ቅዱስ እግዚአብሔር ረዥም ዕድሜ ከጤና ሰጥቶ በሰላም በጤና ጠብቆ በገዳሙ ያኖርልን በማለት ምስጋናችንን ለአምላካችን ለልዑል እግዚአብሔር እናቀርባለን። ሁለተኛ ዜና ሕይወት የመላከ ፀሐይ ቆሞስ መምህር አባ ዘይነቂስ አለሙ የሕይወት አጭር ታሪክ። ለዘጠናበት ክቡር መላከ ፀሐይ ቆሞስ አባ ዘይነቂስ አለሙ ተክሌ አባታቸው ከብላታ አለሙ ተክሌ ከእናታቸው ከወይዘሮ እህታገኝ ንጉሴ መጋቢት 7 ቀን 1932 ዓ.ም በቀድሞ አጠራር በጎጃም ጠቅላይ ግዛት በሞጣ አውራጃ ጎንቻስ ወነሴ ወረዳ በቀበሌ ጉችባ ማርያም በተባለች መንደር ተወለዱ። ክቡር መላከ ፀሐይ ቆሞስ አባ ዘይነቂስ አለሙ ተክሌ በተለያዩ አድባራትና ገዳማት በአስተዳዳሪነትና በተለያዩ የቤተ ክርስቲያኗ መንፈሳዊ አገልግሎቶች እና ልዩ ልዩ የሥራ ዘርፎች ሰፊ አገልግሎት የሰጡ ሲሆን ወደ ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ከመጡበት ጊዜ ጀምሮ እስካሁን የሰሯቸውን መልካም የሥራ ውጤቶችን በተመለከተ ከዚህ በታች በአጭሩ እንደሚከተለው እናቀርባለን። ክቡር መላከ ፀሐይ ቆሞስ አባ ዘይነቂስ አለሙ ተክሌ በ2007 ዓ.ም ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ወደ ባህር ዳር ሀገረ ስብከት ተመድበው በመጡ ጊዜ በብፁዕነታቸው መልካም ፈቃድ ለብዙ ዘመናት ሲያገለግሉበትና መልካም ስራዎች ሲሰሩበት ከነበረው ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ገብተው ከአባቶች ጋር አባቶች እንደሚያገኙት ሰርከ ህብስት ወይም የዕለት በቅኑን እና ደመወዝ እያገኙ የጸሎት አባት ሆነው በገዳሙ እንዲቀመጡ ተደርጎ ዘወትር በዕለተ ኪዳን በሰርክ የምህላ ጸሎት እያደረሱ ኖረዋል። በተጨማሪም የገዳሙ አስተዳደር ኮሚቴ አባልና የገንዘቦች የቼክ ፈራሚ በመሆን ከ8 ዓመታት በላይ ደከመኝ ሰለቸኝ ሳይሉ ሰርተዋል። እንዲሁም በገዳሙ እንዲኖሩ ከተፈቀደላቸው ጊዜ ጀምሮ እንደ ሊቅነታቸው እስከ 2014 ዓ.ም ድረስ በጾመ ፍልሰታ ለማርያም ቅዳሴ ማርያምና ቅዳሴ ማርያምን በመተርጎም በየዓመቱ መስከረም 1 ቀን ወይም በዘመን መለወጫ ባህረ ሐሳብን በማወጅ ገዳሙን ሲያገለግሉ ኖረዋል። በተጨማሪም በገዳሙ ውስጥ በሚደረጉ የልማት ስራዎች ሁሉ ከገዳሙ አባቶች ጋር ግንባር ቀደም ሆነው በመሰለፍ የልማት ስራዎችን እንዲከናወኑ በማድረግ ለገዳሙ ታላቅ አስተዋጽኦ አበርክተዋል። የእነሱ ልጆቻቸውንና የአካባቢው ምዕመናን አገልግሎት በተመለከተ በየወሩ መጨረሻ ምዕመናንን ልጆቻቸውን እየሰበሰቡ በመምከርና በማስተማር ታላላቁ በቅዱስ ሥጋውን ለተቆጠሩ እንዲበቁ ወጣቱን ደግሞ ጋብቻቸውን በሥርዓተ ቤተ ክርስቲያን እንዲፈጽሙ በመምከርና በማስተማር ሥርዓተ ጋብቻቸውን በሚፈጽሙበት ጊዜ በግንባር ቀደም እየተገኙ በመባረክና ሥርዓተ ተክሊሉን በማድረስ እስካሁን ድረስ የዕድሜ ደረጃ ድረስ ከፍተኛ መንፈሳዊ አገልግሎት አበርክተዋል። በገዳም ውስጥም ሆነ ከገዳሙ ክልሎች በባህር ዳር ከተማና በአካባቢው የሚገኙ ነዋሪዎች በመካከላቸው አለመግባባቶች በሚፈጠሩበት ጊዜ ችግሩን በቅርብ በመፍታትና ለሚከሰቱ ጥላቻዎች ችግሮችን የመፍትሄ አካል ሆነው የተጣሉትን በማስታረቅ ያዘኑትን በማጽናናት የሞቱትን በጸሎተ ፍትሐት ላይ የተገኙ ጸሎት በማድረግና አበረታን በመስጠት ሲያገለግሉ ኖረዋል። አሁንም በማገልገል ላይ ይገኛሉ። በአጠቃላይ የታላቁ አባታችን የክቡር መላከ ፀሐይ ቆሞስ አባ ዘይነቂስ አለሙ ተክሌ የሕይወት ታሪክ በአጭሩ እስከዚህ ድረስ መሆኑን እየዘከርን
ከታላቁ አባታችን ከመላከ ጸድቁ አባ ዘጊዮርጊስ ተክሌ አምላከ አበው ቅዱስ እግዚአብሔር ረዥም ዕድሜ ከጤና ጋር ሰጥቶ በሰላም በጤና ጠብቆ በገዳሙ ያኖረን በማለት ምስጋናችንን ለልዑል እግዚአብሔር እናቀርባለን። ሶስተኛ ዜና ሕይወት የመምህር አንተነህ ከፋለ ሕይወት ታሪክ ባጭሩ። ልደትና እድገት መምህር አንተነህ ከፋለ ከአባታቸው ከአቶ ከፋለ ደስታና ከእናታቸው ከወይዘሮ ሻሉ ተገኘ በ1926 ዓ.ም ህዳር 3 ቀን ደብረ ጽላሎ አማኑኤል በተባለ ልዩ ቦታ ተወለዱ። መምህር አንተነህ ከፋለ በተለያዩ አድባራትና ገዳማት በደቆ መምህርነትና በአስተዳዳሪነት ሰፊ አገልግሎት የሰጡ ሲሆን ወደ ፈለገ ቅዱስ ሚካኤል አንድነት ገዳም ከመጡበት ጊዜ ጀምሮ እስካሁን በዚህ ገዳም ያሰሯቸውን መልካም ስራ ውጤቶች እንደሚከተለው እናቀርባለን። ከደብረ ጽላሎ ወደ ባህር ዳር የገቡበትን በተመለከተ መምህር አንተነህ ከፋለ በ1983 ዓ.ም በብፁዕ አቡነ መቃርዮስ መልካም ፈቃድ ከደብረ ጽላሎ አማኑኤል ገዳም ወደ ባህር ዳር መጥተው የፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም አበምኔት ሆነው እንዲሾሙ ተደርጓል። ከዚህ በኋላ በመምህር በባህር ዳር ከተማ ውስጥ በሚገኙ አድባራትና ገዳማት እየተዘዋወሩ አስተዳድረዋል። መምህር አንተነህ ከፋለ በተለያዩ አድባራትና ገዳማት ሲያስተዳድሩ ከቆዩ በኋላ በድጋሚ ወደ ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ተመልሰው በመምህር አባ ሀብተ ማርያም ስመኘው የገዳሙ አበምኔት መልካም ፈቃድ ከፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ገብተው ከማህበረ መነኮሳቱ ጋር ተስማምተውና ተግባብተው እየኖሩ በተማሩት የድጓና የቅኔ ትምህርት ሙያ እስካሁን ድረስ ቅዱስ ቤተክርስቲያንን ደከመኝ ሰለቸኝ ሳይሉ በሚገባ አገልግለዋል። አሁንም በማገልገል ላይ ይገኛሉ። በአጠቃላይ የታላቁ አባታችን መምህር አንተነህ ከፋለ የሕይወት ታሪክ በአጭሩ እስከዚህ ድረስ መሆኑን ይዘከር። በታላቁ አባታችን መምህር አንተነህ ከፋለ አምላከ አበው ቅዱስ እግዚአብሔር ረዥም ዕድሜ ከጤና ጋር ሰጥቶ በሰላምና በጤና በገዳሙ ያኑረን በማለት ምስጋናችንን ለልዑል እግዚአብሔር እናቀርባለን። አራተኛ ዜና ሕይወት የመምህር አባ ወልደሰንበት ቢተው በቃኝ አጭር ይወጣል። መምህር አባ ወልደሰንበት ቢተው በቃኝ አባታቸው ከአቶ ቢተው በቃኝና እናታቸው ወይዘሮ ቦጋለች ጌታሁን በ1947 ዓ.ም መጋቢት 15 ቀን በምስራቅ ጎጃም በቀድሞ አጠራር ወጣ አውራጃ በአሁኑ ወቅት ጁነሴ የተባለ የሚጠራውና በአካባቢው በሚገኘው ደማኔስ አቡነ ገብረ መንፈስ ቅዱስ ደብር ተወለዱ። መምህር አባ ወልደሰንበት ቢተው በቃኝ ወደ ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ከመጡበት ጊዜ ጀምሮ እስካሁን የሰሯቸውን መልካም የሥራ ውጤቶችን በተመለከተ እንደሚከተለው እናቀርባለን። የምንኩስና ሕይወትን በተመለከተ መምህር አባ ወልደሰንበት ቢተው በቃኝ በ1978 ዓ.ም የመናኔ ሕይወታቸውን ለመጀመር ወደ ባህር ዳር ሽንት ቅዱስ ሚካኤል አንድነት ገዳም በማቅናት ከመላከ ፀሐይ ቆሞስ አባ ተክለ ሕይወት ማይጸልቱ የፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም አበምኔት ጋር በመገናኘት በአንድነት ገዳሙ ገብተው ከማህበረ መነኮሳቱ ጋር ለመኖር ጥያቄ አቅርበዋል። መምህር አባ ወልደሰንበት ቢተው ለገዳሙ አበምኔት ጥያቄያቸውን እንዳቀረቡ የገዳሙ አበምኔት ጥያቄያቸውን ተቀብለው ከብፁዕ አቡነ መቃርዮስ ጋር መክረው ከገዳሙ ማህበር ጋር በአንድነት እንዲኖሩ ተፈቅዶላቸዋል። በመሆኑም መምህር አባ ወልደሰንበት ቢተው ወደ ገዳሙ ከገቡበት ቀን ጀምሮ በግብርና ስራ ተመድበው ለ2 ዓመታት ያህል በሬ ጠምደው ደከመኝ ሰለቸኝ ሳይሉ የገዳሙን መሬት እያረሱና እያዘመሩ ለገዳሙ ከፍተኛ አገልግሎት አበርክተዋል። ከዚህ በኋላ መምህር አባ ወልደሰንበት ቢተው በጊዜው የጎጃም ክፍለ ሀገር ሊቀ ጳጳስ ከነበሩት በብፁዕ አቡነ መቃርዮስ መልካም ፈቃድ
በ1983 ዓ.ም የምንኩስናና የቅስና ማዕረግ በአንድ ጊዜ ተቀብለዋል። በመቀጠል መምህር አባ ወልደሰንበት ቢተው ለትምህርት ያላቸውን ፍላጎት የተመለከቱ ብፁዕ አቡነ መቃርዮስ የቅዳሴ ትምህርት እንዲማሩ ፈቅደውላቸው በ1983 ዓ.ም ወደ መራዊ ቆለላ ቅዱስ ሚካኤል ተጉዘው አባ ተከስተ ብርሃን ከተባሉ የቅዳሴ መምህር ጉባኤ ቤት ገብተው ለአንድ ዓመት ያህል ሌት ተቀን በትጋትና በንቃት የቅዳሴ ትምህርታቸውን በሚገባ ተምረው አጠናቀዋል። በመቀጠል መምህር አባ ወልደሰንበት ቢተው በ1984 ዓ.ም ጉባኤያቸውን ወደ ትግራይ ክልል በማቅናት ደብረ አባይ ከተባለ የቅዳሴ ምስክር ጉባኤ ቤት በመሄድ መምህር ገብረ ትንሣኤ የተባሉት የቅዳሴ መምህር ቅዳሴውን ከነጥንቅቁ በሚገባ ተምረው የቅዳሴ ምስክር ወረቀት ከሽልማት ጋር ተቀብለው ወደ ባህር ዳር ፈለገ ፀሐይ ሽንብር ቅዱስ ሚካኤል አንድነት ገዳም ተመልሰው በ1986 ዓ.ም የቅዳሴ ጉባኤ ቤት ተክለው ብዙ ደቀ መዛሙርትን አሰባስበው እያስተማሩ ደቀ መዛሙርቶቻቸውን የቅዳሴ ትምህርት እንዲማሩ በማድረግ እየመረቁ ለቅድስት ቤተክርስቲያን አገልግሎት አበርክተዋል። የአስተዳደር ስራን በተመለከተ መምህር አባ ወልደሰንበት ቢተው የገዳሙ የቅዳሴ መምህር ሆነው በማስተማር ላይ እንዳሉ ባሉበት የገዳሙ አበምኔት የነበሩት አባ ገብረ ሥላሴ ገዳሙ ለቀው ወደ አዲስ አበባ በሚሄዱበት ጊዜ የገዳሙ አባቶች መምህራኑ የዚህ ገዳም አበምኔት መሆኑን በማለት ለብፁዕ አቡነ በርናባስ ጥያቄ በማቅረብ ለብፁዕ አቡነ በርናባስ መልካም ፈቃድ በ1997 ዓ.ም የፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም አበምኔት ሆነው ተሾመዋል። መምህር አባ ወልደሰንበት ቢተው የገዳሙ አበምኔት ሆነው እንዲያስተዳደሩ ከተሾሙበት ጊዜ ጀምሮ የገዳሙ የቦታ ማረጋገጫ ካርታ እና ፕላን የሌለው መሆኑን ተረድተው በወቅቱ ከነበሩት የገዳሙ አባላት ጋር በመሆን በየቀኑ ከባህር ዳር ከተማ መሪ ማዘጋጃ ቤት እየተመላለሱ የገዳሙ የቦታ ይዞታ ማረጋገጫ ካርታና ፕላን ለማሰራት ጥያቄ አቅርበው የገዳሙ ቦታ በሙሉ ካርታና ፕላን አሰርተው ተረክበዋል። በተጨማሪ የአቡነ አረጋዊ ቤተክርስቲያን ቅድሳት በተመለከተ የአቡነ አረጋዊ ቤተክርስቲያን የሌሊት ወፍ በጣራው እየገባ ቤተ መቅደሱን አቆሽሾ ስለነበር ግማሹ ፈርሶ በአዲስ መልክ እንዲታደስና አገልግሎቱ እንዲቀጥል በማድረግ ከፍተኛ አስተዋጽኦ አበርክተዋል። የኤሌክትሪክ መብራት አገልግሎቱን አጠቃቀምን በተመለከተ ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም የኤሌክትሪክ መብራት በወቅቱ ያልገባበት በመሆኑ ከመብራት ኃይል መስሪያ ቤት አመልክተው ገዳሙ የመብራት አገልግሎት እንዲያገኝ ተፈቅዶላቸው የኤሌክትሪክ መብራት ወደ ገዳሙ እንዲገባ አድርገዋል። ወደ ገዳሙ የሚያስገባውን መንገድ ጥርጊያ በተመለከተ መምህር አባ ወልደሰንበት ቢተው የገዳሙ መንገድ ጥርጊያ ከከተማው ወደ ገዳሙ የሚያስገባው መንገድ ጠባብና አፈር ብቻ ስለነበር ከባህር ዳር ከተማ መሪ ማዘጋጃ ቤት የግንደር መኪና አስፈቅደው መንገዱ በሰፊው ታርሶ ከ40 ኪሎ በላይ ገረጋንቲ አፈር ተደፍቶበት ለእግረኛም ሆነ ለመኪና መሄጃነት አመች በሆነ መልኩ ተሰርቶ ወይም ተደርድሮ ወደ ገዳሙ የሚመጡ ምዕመናን ከጭቃና ከአቧራ እንዲድኑ በማድረግ ከፍተኛ አስተዋጽኦ አበርክተዋል። ይህ መንገድ ለብዙ ዓመታት ሲያገለግል ቆይቶ በአሁኑ ወቅት እንደሚታየው ተሻሽሎ የኮብልስቶን ተሰርቶ አገልግሎት በመስጠት ላይ ይገኛል። በአጠቃላይ መምህር አባ ወልደሰንበት ቢተው በዚህ ገዳም ሲኖሩ የገዳሙ ያበረከቱት አገልግሎትና አስተዳደራዊ አስተዋጽኦ ቀላል የማይባል ቢሆንም መምህር አባ ወልደሰንበት ቢተው ይህንን ገዳም ከረድነት እስከ አበምኔትነት እንዲሁም የቅዳሴ መምህርነት ሆነው በሚገባ አገልግለዋል፣
አሁንም በማገልገል ላይ ይገኛሉ። መምህር አባ ወልደሰንበት ቢተው በቀን የገዳሙ አበምኔት ብለው ያሰሩት ታላላቅ ስራዎችና የሕይወት ታሪክ ከቦቱ በጥቂቱ እስከዚህ ድረስ እንደዋሉም እየዘከርን ከታላቁ አባታችን መምህር አባ ወልደሰንበት ቢተው አምላከ አበው ቅዱስ እግዚአብሔር ረጅም ከጤና ጋር ሰጥቶ በሰላምና በጤና ጠብቆ በገዳሙ ያኖረን በማለት ምስጋናችንን ለአምላካችን በጸሎት አምስተኛ የአባ ሀረገወይን ክብረት የሕይወት ታሪክ ባጭሩ። ልደትና እድገት አባ ሀረገወይን ክብረት በድሮ አጠራር በጌምድር ክፍለ ሀገር በአሁኑ አጠራር ደግሞ ደቡብ ጎንደር ዞን እስቴ ወረዳ ቆራ ፋሲለደስ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን ከአባታቸው ከአቶ ክብረት አለማየሁና እናታቸው ከወይዘሮ ገና አመራ በ1950 ዓ.ም ተወለዱ። አባ ሀረገወይን ክብረት ወደ ፈለገ ሰላም ቅዱስ ሚካኤል አንድነት ገዳም ከመጡበት ጊዜ ጀምሮ እስካሁን ድረስ ለገዳሙ የሰሯቸው መልካም ስራዎችን እንደሚከተለው እናቀርባለን። አባ ሀረገወይን ክብረት ከ1977 ዓ.ም እስከ 1981 ዓ.ም ቤተክርስቲያን ቅጽር ግቢ ውስጥ የሚገኘውን የሕዝበ ክርስቲያኑ ማስቀደሻ ሸት የገረጋንቲ ደለላ በወንድና በሴቱ በኩል 14 መቀመጫ በሸቱ በኩል 10 መቀመጫ በድምሩ 24 መቀመጫዎችን በሚገባ አሰርተዋል። 1992 ዓ.ም የቅዱስ ሚካኤል ሕንፃ ቤተክርስቲያን ሲሰራ አዲስ አበባ ሄደው ኮሚቴውን አዋቅረው 30 ሺህ ብር ገቢ ከማድረግ ባሻገር አዲስ አበባ ውስጥ የተዋቀረው ኮሚቴ በማዋቀር ከፍተኛ ስራ እንዲሰራ አድርገዋል። 2008 ዓ.ም የገዳሙ ግቢ ውስጥ የከርሰ ምድር ውሃ ሲቆፈር የማስፈቀድ ስራ ሰርተዋል። አስር ያወጣው ቤተክርስቲያን ዙሪያው አፈር ሲሞላ ወደ ጌታ መልአክ የሽንብጥ ቀበሌ በሚያስተዳድሩበት ጊዜ እርዳታን በመጠየቅ ደከመኝ ሰለቸኝ ሳይሉ ለ8 ወራት የፈጀ የአፈር ድለላ ስራ አሰርተዋል። 11 በቅዱስ ሚካኤልና በአቡነ አረጋዊ ቤተክርስቲያን ቅጥር ግቢ የተለያዩ አገር በቀል አትክልቶችን ወይራ ዛፎችንና የመሳሰሉትን በመትከል ከፍተኛ አስተዋጽኦ አበርክተዋል። በአጠቃላይ የታላቁ አባታችን የአባ ሀረገወይን ክብረት የሕይወት ታሪክ በአጭሩ እስከዚህ ድረስ መሆኑን እየዘከር ለታላቁ አባታችን መምህር አባ ሀረገወይን ክብረት አምላከ አበው ቅዱስ እግዚአብሔር ረጅም ዕድሜ ከጤና ጋር ሰጥቶ በሰላምና በጤና ጠብቆ በገዳሙ ያኖረን በማለት ምስጋናችንን ታሪክ ባጭሩ። ልደትና እድገት አባታችን ተፈራ ውቤ ከአባታቸው ከቄስ መገረዝ ተፈራ ውቤና ከእናታቸው እመት ወርቅነሽ መልካሜ በቀድሞ አጠራር በጎጃም ጠቅላይ ግዛት በባህር ዳር አውራጃ በባህር ዳር ከተማ ሽንብጥ ቀበሌ ግንቦት 12 ቀን 1917 ዓ.ም ተወለዱ። አባታችን ተፈራ ውቤ ወደ ፈለገ ሰላም ቅዱስ ሚካኤል አንድነት ገዳም ከመጡበት ጊዜ ጀምሮ እስካሁን ድረስ የሰሯቸውን መልካም ስራዎችን በአጭሩ እንመለከታለን። አንደኛ አባታችን ተፈራ ከመምህር በጋራ ጉባኤ ቤት እየተማሩ ሳሉ የዲቁና ማዕረግ ተቀብለው እንደመጡ ቄስ ደስ ያለ የተባሉ አባት አባታችን ተፈራን ሽንብጥ ቅዱስ ሚካኤል ቤተክርስቲያን ቦታ ነውና ኃላፊነት አለብህ አግዘን ብለው ለመናቸውና የቄስ ደስ ያለን ጥያቄ ተቀብለው ከፈለገ ፀሐይ ሽንብጥ ቅዱስ ሚካኤል አንድነት ገዳም ቤተክርስቲያን በዲቁና አገልግሎት ተመድበው ሲያገለግሉ ቆይተዋል። ከዚህ በኋላ በ1943 ዓ.ም ከብፁዕ ወቅዱስ አቡነ ቴዎፍሎስ የቅስና ማዕረግን ተቀብለው ቄስ ደስ ያለ ከዚህ ዓለም ድካም ሲያርፉ የሽንብጥ ቅዱስ ሚካኤል ቤተክርስቲያን አገልግሎት ሙሉ ኃላፊነቱን ይዘው የትራንስፖርት አገልግሎት ባልነበረበት ሁኔታ ከሰሰላ አቡነ ገብረ መንፈስ ቅዱስ ወይም በአሁኑ ከጽርሐ አርያም ባታ ለማርያም ወደ ሽንብጥ ቅዱስ ሚካኤል አንድነት ገዳም
በእግር በመጓዝ በነቢብ ኪዳን በሰርክ ቅዳሴውን በትጋትና በንቃት አገልግሎት ሲሰጡ ቆይተዋል። ሁለተኛ አባት አምድ ተፈራ በፈለገ ጻድቅ ቅዱስ ሚካኤል አንድነት ገዳምና በባህር ዳር ከተማ የሚኖሩትን የአካባቢውን ምዕመናን የነፍስ አባት በመሆን የሥነ ምግባር ትምህርት በማስተማርና አስፈላጊውን አገልግሎት ሁሉ በመስጠት ከፍተኛ አስተዋጽኦ አበርክተዋል። አባት አምድ ተፈራ በሕይወት ዘመናቸው በፈለገ ጻድቅ ቅዱስ ሚካኤል አንድነት ገዳም ቤተክርስቲያን ከሰጡት አገልግሎት መካከል በጥቂቱ ለመጥቀስ የሚከተሉትን እንመለከታለን። አንደኛ፣ ለረጅም ዓመታት ያለምንም ረዳት ብቻቸውን የቅዳሴ አገልግሎትና ሌላውንም ሰጥተዋል። ሁለት የነፍስ ልጆቻቸውን በሃይማኖታቸውና በስነ ምግባራቸው ጸንተው እንዲኖሩ አድርገዋል። ሶስት፣ ለአካባቢው ምዕመናን የኪዳንና የቅዳሴ የጸሎተ ፍትሐትና ልዩ ልዩ መንፈሳዊ አገልግሎቶችን ሰጥተዋል። አራት፣ የሰበካ ጉባኤ ምክትል ሊቀመንበር በመሆንም አገልግለዋል። አምስት፣ የገዳሙ ዋና ንብረት ክፍል ሆነው በታማኝነት ለብዙ ዓመታት ሰርተዋል። ስድስት፣ የገዳሙ ዋና ገንዘብ ያዥ በመሆን ለረጅም ዓመታት አገልግለዋል። ሰባት፣ ከቅዳሴ አገልግሎት በጡረታ ከተገለሉ በኋላ የጸሎተ ፍትሐትና ኪዳን በማድረስ እንዲሁም በቅዱስ ሚካኤል ወርኃ በዓል የመስቀል ወራጅ አገልግሎት በመስጠትና ጸሪቀ መበለት በመፈተት ለገዳሙ ከፍተኛ አገልግሎት አበርክተዋል። አባት አምድ ተፈራ በዚህ ታላቅ ገዳም ከድቁና እስከ ቅስና ድረስ በተሰጣቸው የክህነት ማዕረግ ለ71 ዓመታት በቅንነትና በታማኝነት ገዳሙን ደከመኝ ሰለቸኝ ሳይሉ አገልግለዋል። በአሁኑ ሰዓት አባት አምድ ተፈራ ከዕድሜ መግፋት የተነሳ በቤታቸው ሆነው በጸሎት ተወስነው በጡረታ ላይ ይገኛሉ። በአጠቃላይ ታላቁ አባታችን የአባት አምድ ተፈራ የሕይወት ታሪክ በአጭሩ እስከዚህ ድረስ መሆኑን እየዘከርን ለታላቁ አባታችን አባት አምድ ተፈራ አምላካችን አምላካችን ቅዱስ እግዚአብሔር እድሜን ከጤና ጋር ሰጥቶ በሰላምና በጤና ጠብቆ ያኖርልን በማለት ምስጋናችንን ለልዑል እግዚአብሔር እናቀርባለን። ወስብሐት ለእግዚአብሔር አሜን። በደንብ ተነግሮልናል። ስለዚህ እስቲ እግዚአብሔርን ጊዜ ብላቸው ማስገኘ መልካም ነው። ይህ ከዚህ ቀጥሎ የስድስቱም አባቶቻችን ታሪክ በዚህ ገዳም የሰሩትን እንጂ በሌሎቹ ቦታዎች በልዩ ልዩ አገልግሎት ሙያ ተሰማርተው የሰሩ ቢሆንም ነገር ግን ከጊዜ አንጻር ይህንን በዚህ እንዲቀርብ ስለአዘጋጀነ በሰፊው መጽሔቱ አጠቃላይ የስድስቱም አባቶቻችን በመጽሔት ተዘጋጅቶ ከልደት እስከ አሁኑ ዕለት ድረስ ያሉ የሰሯቸውን ስራዎች አድርገን በገዳሙ በብፁዕነታቸው በብፁዕ አባታችን መልካም ፈቃድ መጽሔቱ ይዘጋጃል፣ ይወጣል። በዚያን ሰዓት መጽሔቱ እናንተ ለእያንዳንዳችሁ የሚደርስበትንና እየወሰዳችሁ የአባቶቻችን ታሪክ እነሆ ማን እንደሆነ ማወቅ የምትችሉበትን ነገር እናዘጋጃለን። ከዚህ ቀጥሎ የምንሄደው ወደ ሁለተኛው የቅኔ መርሃ ግብር ስለሆነ ቅኔውን የሚያደርጉልን ለብፁዕ አባታችን መልካም ፈቃድ የዚሁ ታላቅ ገዳም መምህራችን የኔታ መንግስቱ ድካም ስለተሰማቸው እኔ በዛሬው ዕለት በልጄ በአባቴ ከተገኘው ልጄ ምስጋና ሊቀርብ ፈቃዴ ነው ብለው ስለፈቀዱ የአባታችን የኔታ መንግስቱ ልጅ መምህር ቃለ ጽድቅ በረከተ ሀብሉ አብርሃም እንሳ በረከተ ሀብሉ በልሂለ አባ በሀከ ቀጸላኢ መካከል መኑ በልሂለ አባ በሀከ ቀጸላኢ መካከል መኑ አነ መርሃ ተዋህዶ እኒቆምኩ ዝየ ለእማዶ ምስሌ ዘሃሎ አምላከ አብርሃም አቡየ ለእማዶ ምስሌ ዘሃሎ አምላከ አብርሃም አቡየ
ተቀነዩ መነኮሳት ለፈለገ ፀሐይ ማዳ ለቤተ ክርስቲያን ለፈለገ ፀሐይ ፈተውሳ አኩሉ አረፋዲ አዘከርጋ ግብረ ሐረገ ወይን ውሕጅት ዘነሐስሶ ለሐረገ ወይን ልዑል በሐረገ ወይን ትትሜሰል አኩሉ አስኬማ መላእክት ድንግል ከመይምስስ እንግዳ ብሔራዊ ጸዓዳ አብርሃም ወፃ ከመይምስስ እንግዳ ያሬድ ጸዓዳ እስመ ኢይጥዕም እክለ ቡራኬ ዘእንበለ ቅኔ እንግዳ እስመ ኢይጥዕም እክለ ቡራኬ ዘእንበለ ቅኔ እንግዳ አልወቱ ለኤፍሬም ዘልበ ኤፍሬም ትካዜ አልወቱ ለኤፍሬም ዘልበ ኤፍሬም ትካዜ ልበ ኤፍሬም እስመ በፍስሐ ተመልአ ይእዜ ልበ ኤፍሬም እስመ በፍስሐ ተመልአ ይእዜ ድኅረ ኤፍሬም ርእዮ አበወዚአሁ አጋዜ አበወዚአሁ አጋዜ መምህረ ጉባኤ አብርሃም ዘኢይስዓር መንግሥቱ አስተፍስሐ እምድኅረ አስመሮ በሰናይ ማኅሌቱ መንፈቀ መንግሥቱ የአቦ ለልቡ አምጣነ መሐለሎቱ መንፈቀ መንግሥቱ የአቦ ለልቡ አምጣነ መሐለሎቱ አምጣነ መሐለ ሎቱ ሰማይ ተቃለ ጽድቅ ኢይክል እምኀበ ሀለወ ወይም ለሕያው ግብረ ዚአክሙ ያስሙ ባይድ ለሕያው ግብረ ዚአክሙ ያማስሞ ባይድ ወለዘ ዚአክሙ ግብር ክመኒ ይረስዖ ትውልድ ወለዘ ዚአክሙ ግብር ክመኒ ይረስዖ ትውልድ ቅኔ የተአበው ንጉሥ ዘመዋዕድሁ ዘኢመዋዕድሁ ፈጸመ ቅኔ የተአበው ንጉሥ ዘኢመዋዕድሁ ፈጸመ ድኅረ ነግሠ ወድኅረ አእላፈ ምስጢራተ ሴመ ቤተ ጉባኤ መጽሐፍ በስሳ ዓመተ መንግሥቱ ተሐትመ ቤተ ጉባኤ መጽሐፍ በስሳ ዓመተ መንግሥቱ ተሐትመ እግዚኦ ምሕረቱ ለይሳቅዩ ኢይትቀደሶ አብርሃም መርሐ ጵጵስና ሀገር ለዘመጻእሁ መንግሥቱ ኢይትቀደሶ አብርሃም መርሐ ጵጵስና ሀገር ለዘመጻእሁ መንግሥቱ ከመ በርእሲቱ ውዝር ወከመ አምላክ በመለኮቱ ወበመንግሥቱ ነኪር ኢይወርሶ ይቀፍ ወይደመሰስ ባሕቱ ተአምረ በሆሳዕናሁ አርአያ ኮኑ ተአምረ በሆሳዕናሁ አርአየ አኮኑ ተአምረ በሆሳዕናሁ አርአየ አኮኑ ወከመ መጠኑ ለምንት ለመቃርዮስ መጠኑ ተአውቀ ምእመናኑ ኢይበሩ መንክሩ አይቴሉ የተባረከ እግዚአብሔር አምላከ አበዊነ ስቡሕ ውእቱ ወርዑድ ውእቱ እስከ ለዓለም ፀሐይ እምድኅረ አስማዕ ተአምረ መልአከ ፀሐይ እምድኅረ አስማዕ ተአምረ ለምእመናኒሃ ለደብረ ሶበሁ መቅድመ ተአምር ወጠነ ዘነበረ እምነ መንበሩ ይትነሣ ፍጡነ ወይወልቆ አምላክ ለዝንቱ በበተወፈ ቁርባነ ዘይደልዎ በዘአፍተነ አክብር ሰተነካ ዘይደልዎ በዘአፍተነ እመኒ ዘሰምዐ ድኅረ ተአመነ ተአምረ ኮነ ድኅረ ተአምረ ኮነ በኢትዮጵያ እለይቤሉ በኢትዮጵያ እለይቤሉ ሕገ መንግሥቱን የልጽ ወልጦ ሕገ መንግሥቱ ይከይሉ
በኢትዮጵያ ልዩ ሕገ መንግሥቱን ወልጥ ወልጦ ላይነን ዘይሰርቅ ዘሃለው ወበይሃነ ምድሩ ይእዜት ስለ ወገዘተ በሰላም እግዚኦ በከመ አዘዝከ ዘይነግስ በሩ መነኮሳት እንድኅረ ሥርዓቶሙ ሰሩ መምህራነ ሥጋ ወነፍስ በክረምት ወጾም ዘይነግስ ከመ ይበል መምህረ ቅዳሴ እንቲአነ ርእስ ወንጉሠ ጽድቅ ይሰየም በአማን ዘይነግስ ቅብአ ንግሠ ስብሐት ይትቀባ በእደ ጳጳስ ድኅረ ሊቀ ጳጳስ ጸለየ እመዝሙረ ዳዊት ቅዱስ ቅብአ ንግሠ ስብሐት ይትቀባ በእደ ጳጳስ ለእሉ አለው ዘይፈጸሙ እስከ ነይእዜ በድሮሙ በዓለመ ሥጋ ዋህድ ለእሉ አለው ዘይፈጸሙ እስከ ነይእዜ በድሮሙ በዓለመ ሥጋ ዋህድ በድሮሙ ዮም ተፈጸመት ወተጽሕፈት ዛቲ በካለ ትውልድ ካለ ትውልድ ከመ ያይምር በዋህድ ከመ ያይምር በገሃድ ወከመ ትርግቡ ካለ ትውልደ ያሬድ ይርአበው ትግቡ መነኮሳቲሁ ለወልድ ወከመ ትርግቡ ካለ ትውልደ ያሬድ ፍትሐዊተ እግዚኦ ወተወቀድ በቀደየ ብሂለ ካህናት ያዲ እምነ መንግሥቱ ዘእስከ 40 ነጽቦ ሰሎሞን ዳዊት ክህነተ ካህናት ሀቤ ወሀበ መምህራን ሐሰት ክህነተ መልከ ጼዴቅ ወኢያሱ ወሳሙኤል እላሃለወሙ ዘአሮን ክህነት እስመ ይትቀነዩ ለመንግሥቱ ወኢይትቀነዩ መንግሥቱ ለካህናተ ጽዮን አኮቴት ለሰፋንትሂ መንግሥትከ ዘምስለ ብዙ ስርዓት ነዐርግ አኮቴተ መንግሥትከ ሰፋኒት በከመ ፈቃድከ ትምጻእ ሀበ ሀበምኔ አግብርት ከመ ንርከብ አግብርቲከ ሳህለከ ዘትካት ኦ አብርሃም ዘዘቀደሙ ቀደምት ከመ ንርከብ አግብርቲከ ሳህለከ ዘትካት ድንግል ምልዕተ ፍስሐ ለጉባኤ ቃና ድንግል ምልዕተ ፍስሐ ድንግልና ኢጠፋ ወኢያመሰለ ድንግልና መወድስ አምላክ ጽንስተ ዘገብርኤል ዜና ወኢተወለጠ መለኮቱ ወመለኮቱ ኢተወለጠ ድኅረ ኮነ ወልደ ሥጋ ብእሲ መወድስ ሕፃና ድኅረ ኮነ ወልደ ሥጋ ብእሲ ወልደ ሥጋ ረቢ መወድስ ሕፃና ወድንግል ጉባኤ ቃና በድንግልና ስድስት ወስርጉት በቅድስና አስምዕኒሂ ነገረ ጽድቅ ዘያስተፌስሕ ህሊና ዘምስለ ወልድኪ መወድስ ማርያም ጉባኤ ቃና ዘምስለ ወልድኪ መወድስ ማርያም ጉባኤ ቃና ወየ መንግሥቱ ብርሃኒ ሀበ ዘይትፈቀድህና በዓመተ ርስዓን ወድካም ይአዮ ለሙስና ወለዚአሃ ዘኮንከ ለዘወለደትከ ለዘወለደታ ሐና በዓመተ ርስዓን ወድካም ይአዮ ለሙስና ወስብሐት ለእግዚአብሔር። ዝኒ ቀድም አይኑሮ ዘፈረገ አይተሰ ተፈሳይኩ አነ መጠነ ብዙ ዕድሜ እስመቆሙ መጋቤትህትና አሐዱ ድኅሬየ ወመላከ ጽዮን ካልኡ በቅድመ የማን ድኅሬየ እግዚኦን ስለስገሳቅሁ እግዚአብሔር ለኖር አምላክ እግዚአብሔር ለኖር አበ ብዙኃን አብርሃም እቶኑም ያሌሎ አምጣነ ዘይብል ወሀበ ኪዳነ ምሕረት ወተሳህሎ እያማስና ዳግመ
ለኢትዮጵያ ምድረት መለለ በዘማያ በዘቀርያት ታብሎ መቃርዮስ አለ ኩሉ እሳቸው ሰበካ ጉባኤ ስላጠፉልን መቃርዮስ አለ ኩሉ ማንም አይጠላቸው ጊዜ መቃርዮስ አለ ኩሉ መቃርዮስ በጊዜው ገዝፎ ነቢየ ንብና ኤልያስ በጊዜው ገዝፎ ስልጣን ለሰማይ ሰበካ ጉባኤ ላይለምድር ደርበነ አምጣነ ሐራዊ አካል ዘልዩ ኮነ ወስልጣኖን አምላክ መንፈነ ይወታበ ገዳምነ ገብረ ሚካኤል ወልዳ አመኒ ከሰተ ሲመቶ እንተመለኮተ ኤልያስ በለገናሄ ጋደ ሰማየ በሰረገላሁ እጹብ በዚሖ ሀበንተ ልቡ ሀለየ ወህሊናሁ ዘተመነየ ገዳመ ሚካኤል ገነት ዘራእይ በፍስሐ ከመ ይንበል ህየ ፍስሐ ከንቱ ውእቱ ትምህርተ ዝንቱ ትምህርት ከንቱ ልጅ አይደለም። ድጓ ትምህርት ሳላስተምረው ስለቀረው በዚያ አድርጌው ነው ምስሌ ኃይለ ኢየሱስ ምሁር ዘቤተ ያሬድ ምዕራፈ ቅድመ ይኩን ለዘመድ ዜሞት ሲመተ ጽላሎ አኮኑ ዘተርፈ ወንዘ ይሰምዕ ዘንተ ዘገበ ወጸሐፈ ምሁር ጠቢብ መምህር ዘይተሳተፈ ጽማዊ ልቡና ስመተ ዘማህበ ኩሉ ተገድፈ። ወደ አባታችን ያለ በምስራተ መላእክት ወጣ በምስራተ መላእክት አብርሃም ጊዜ ጠኒሶታ ፈለገ ፀሐይ ድንግል እንተ አልባትኒ ምስልና እንዘ ትሰምዕ እዝነ ምስኪነ ቤተ ኤፍሬም ዜና መልእክት ታደሱ አረጋውያን ኢያቄም ወሐና ስልዋንን ወቅድስና አብርሃምሃ መድኅነ ያስተፌስ ልቡና በሰላም ለወለደት እንዘ ትጸውዕ ማኅፀና ሀጠነቶ ከመጠን ጥበበ ስርዮስ ቅድስና ነው እኮ እለ ቅውማን በየማና እስመ እንዘ ይወድቁ ተርቁ አጸደ መቅዶንዮስ እና ማለት ኢትዮጵያ እለ ቅውማን በየማና በዚህ የሚያቸው ይህንን ሰማያዊ የሆነውን ምስጢር አመስጥረው በደንብ አድርገው አቀርበውናልና ለብፁዕ አባታችን መልካም ፈቃድ በእውነት ከምን በላይ እግዚአብሔርን ልላቸው አመስግኑልን። በዚህ በጤና ይጠብቅልን፣ ለረጅም ዘመን ያኖርልን። እሺ፣ ከዚህ ቀጥሎ ፕሮግራማችንን ወደ ማጠቃለያ ቀጥሎ መምህራችን መምህር ዘይነቅ
መላከ ፀሐይ መምህር ዘይነግስ አለቱ አሁንም መምህር ዘይነግስ መምህር ዘይነግስ መላከ ፀሐይ መምህር አንተነህ አሁንም ስጦታውን ዘመናት በዚህ ታላቅ ገዳም ያገለገሉ አባታችን አሁን በሩቅ አባታችን ቡራኬ እንደምን አደራችሁ። ብዙ ነገር ያለኝ እኔ ዛሬ በጣም ነው ደስ ያለኝ። በተለይ በመጀመሪያ ታሪካቸው ሲነበብ የተነሱበት ተዘከሩ መኳንንቲክሙ የሚለው ቃል በጣም ገላጭ የሆነና ሁላችንም ከአሁን በኋላ ልንተገብረው ልናደርገው የሚገባ እንደዚህ አይነት አባቶቻችንን ሊቃውንትን ማስታወስ በጣም አስፈላጊ ነገር ነው። ሁሉም ተነግሮ የሚያልቅ ታሪክ አላቸው። ለአንዳንድ ጥናት እዚህ ቤተክርስቲያን ያሉ ታላላቅ አባቶችን ብዙ ጊዜ አነጋግር ነበርና ከዓመታት በፊት የእንታ መንግስቱን እዚህ ቦታ ብቻ አነጋግሬያቸዋለሁ። ዛሬም የቃል እግዚአብሔርም የአብራክም ልጃቸው ቅኔያቸውን ሲያቀርቡ እንደሰማነው አንድ ነገር ታዘባቸውናል ብዬ አስባለሁ። አባቶቻችን ያስተላልፉልን የቅኔ ንባብ ባህልና ታሪክ አለ። አሁን በየመድረኩ የምንሰማቸው ቅኔዎች በመድረክ ብቻ ሳይሆን በማህሌት አገልግሎቱም ክብሬቲ በሚወርድበት ጊዜና አጣኑ ነገር እንኳ በሚነገርበት ጊዜ ፉከራ በሆነበት ዘመን ላይ የእንታ መንግስቱ ግን የአባቶቻችንን ትውፊት ተከትለው ልጆቻቸውንም በዚሁ መንገድ ገርተውና ቀጥተው ያሳደጉ ያስተማሩ ታላቅ ሊቅ ናቸው። ታሪካቸው ያው አጠር ብሎ ስለቀረበ ነው እንጂ የእንታ መንግስቱ ያልሄዱበት ያስተማሩ ቤተ ጉባኤ የለም። የዋላ ቤተ ጉባኤንም በደንብ አድርገው ያውቃሉ። የዋሸራንም ያውቃሉ፣ የጎንጅንም ያውቃሉ። የት ቦታ እንደተማሩ እኔ ምስክር ስለሆንኩኝና ታሪካቸውንም ባጭሩ በአንድ መጽሐፍ ላይ የጻፉት ስለሆነ የዘመናችን ታላቅ ሊቅ መዘከርና መታወስ ያለባቸው ታላቅ አባት ናቸውና ይህ በመደረጉ እኔ በጣም ደስተኛ ነኝ። በተለይ ደግሞ ቅኔ ከአባቶቻችን እንዳገኙት እንደወረደ ሳይበርዙ ሳይለውጡ ከነንባቡ ለዚህ ትውልድ በማብቃታቸው በጣም ደስተኛ ነኝ። ሌሎችም ይህንን የሚሰሙት በአሁኑ ጊዜ ያሉ መምህራን ይህንን የአባቶቻችንን ትውፊት ተከትለው እንዲሄዱ ለማሳሰብ እወዳለሁ። ቅኔ ባህሉ እየጠፋ ነው፣ ንባቡ እየተበላሸ ነው። ስለዚህ ከዚህ ታላቅ አባት ብዙ መማር እንችላለን ብዬ አስባለሁ። መምህር ዘይነግስ እዚህ ከመጡ በኋላ ያለው ታሪካቸው ነው እንጂ የተነበበ ብዙ ታሪክ አላቸው። እኔም አውቃቸው እሳቸውን ከዓመታት በፊት ሰዋስወ ብርሃን ቅዱስ ጳውሎስ የሚሰጠውን ኮርስ ሲከታተሉ ነው የማውቃቸው። እዚያ ይህን ኮርስ በብቃት በከፍተኛ ደረጃ ተምረው የወጡ ሊቅ ናቸው። የአካባቢ ታሪክ ሲጠፋ የሚጠየቁ አባት ናቸው። ማንኛውንም ታሪክ ቢጠየቁ መምህር ዘይነግስ መልስ አላቸው። ምንም ታሪክ ቢጠየቁ ያውቁታል አካባቢ እና የተነገረው ብቻ ሳይሆን የታሪክም የቅኔም የሁሉ ነገር ሊቅ ናቸውና እንደዚህ አይነት ነገር ታስቦ መዘከራቸው እኔ በጣም ደስ ብሎኛል። ይሄ ታላቅ ነገር ነው። ስለ መምህራን ተነግሮ የሚያልቅ ነገርም አይደለም። አሁን እንግዲህ ሲነበብ እንደሰማነው በአሁኑ ጊዜ 92 ዓመታቸው ነው። ለ92 ዓመት ቅኔን እንደዚህ አድርጎ በቃል ይዞ አመስጥሮ መናገር የሚገርም ነገር ነው። እሳቸውን ከ10 ዓመት በፊት ይመስለኛል እንደዚህ ቃለ መጠይቅ አድርጌላቸው ነበረ። በተለይ የተዋኔ ታሪክ ብዙ የተምታታ ነገር ስለነበረው የአካባቢውን ተወላጅ ስለሆኑ እሳቸው የተሻለ ያውቁ ይሆናል በሚል በሰው ጥቆማ መጥቼ ሳናግራቸው ያውም ያኔ አልጋ ላይ ነበሩ ችግር ገጥሟቸውና እንደዚህ ሆነው የተዋኔን ታሪክ ከመነሻው እስከ መድረሻው ድረስ
ትንትን አድርገው በቃላቸው ያውቁታል። ብዙ ሰዎች ረስተውታል። በቤተ ጉባኤ ላይ ዛሬ እያስተማሩ ያሉ ሰዎች እንኳን መናገር የማይችሉትን እኒህ ታላቅ አባት ይናገሩታል። ዛሬ በዚህ ዕድሜያቸው የሚናገሩት ቅኔ ምስጢር ነው። አባቶቻችን ሲወርድ ሲዋረድ የመጣውን የቅኔ ይዘት ይትባሉ ይዘው እስከዛ ድረስ አደረሱትም። እኛ በዚህ ዕድሜያችን ብዙ እንተባተባለን፣ እንቸገራለን። እሳቸው ግን በ92 ዓመታቸው ቅኔን አመስጥረው መናገር መቻል ይህ ታላቅ የእግዚአብሔር ስጦታ ነው ከማለት በስተቀር ሌላ ምን ማለት እንችላለን? ስለዚህ አሁንም እግዚአብሔር እድሜውንና ጸጋውን ጤናውን ጨምሮ ይስጣቸው። የፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም እውነቱን ለመናገር ይሄ ያዘጋጀው ዛሬ ፕሮግራም ሌሎቹ ገዳማትና ቤተ ክርስቲያናትም አብነት ሆኖ መወሰድ ያለበት ልምድ ሆኖ መወሰድ ያለበት ነገር ነው የተደረገው። አባቶቻችንን ማክበር አለብን፣ ማስታወስ አለብን፣ ለትውልድ ማስታወቅ አለብን። እንደዚህ ጥሩ ስራ ሰርተው ያለፈ ሰዎችን ካልዘከር ዛሬ ያሉት ደግሞ ተተኪ ትውልዶች እነሱ ያደረጉትን ተምረው በእነሱ እግር ተተክተው ለማገልገል ሞራል ያጣሉ። በዚህ አይነት መንገድ ዛሬ ታላላቅ አባቶች ሲዘከሩ ያዩ ተተኪዎች ደግሞ የበለጠ ለመንፈሳዊ አገልግሎት ይነሳሳሉ እና በዚህ መንገድ ማስታወሱ ጥሩ ነው። ከተወሰኑ ጊዜያት በፊት ማለት ከሁለት ወር በፊት እንደዚሁ አንድ ታላቅ አባት በባህር ዳር ዩኒቨርሲቲ ተመሳሳይ ነገር ተፈጽሞ አይቻለሁ እና ዛሬ ደግሞ ለሁለተኛ ጊዜ እነዚህ አባቶች በዚህ በቤተ ክርስቲያኑ አነሳሽነት ሀሳብ አመንጭነት ይሄ በመደረጉ እጅግ በጣም ደስተኛ ነን። ብፁዕ አባታችን አቡነ አብርሃም ለእንደዚህ አይነት የሊቃውንት የዝክረ ሊቃውንት ጉዳይና ተተኪ መምህራንን በማፍራት በኩል ያላቸው ልብ እጅግ በጣም ቀና ነው። ተተኪ መምህራንን ለማፍራት ጉባኤዎችን ለማስፋት የሚያደርጉት ጥረት የሚገርም ነገር ነው። እንደዚህ አይነት ደግሞ አገልግለው የራሳቸውን መምህራን በእግራቸው ተክተው የሚያልፉትን ደግሞ ለመዘከር ዛሬ በመካከላችን ተገኝተው አባቶቻችንን ማክበራቸው፣ ቃለ ቡራኬ መስጠታቸው፣ የተደረገውን ዝግጅት በደስታና በፈገግታ ተቀብለው በመካከላችን እየባረኩ መገኘታቸው በእውነቱ እኛን የበለጠ ሊያስደስተን ሊያኮራን፣ እንደዚህ አይነት ታላቅ አባት አለን። የተጉባኤን የሚወድ አባት፣ መምህራንን የሚወድ አባት፣ መምህራንን በመምህራን ፊት የሚባርክ እናም ለትውልዱ ለተተኪ ትውልዱ ደግሞ የበለጠ ተስፋ እንዲሰንቁ የሚያደርግ አባት ብለን እንድንኮራ አድርጎናልና እግዚአብሔር አምላክ የተመሰገነ ይሁን። ከዚህ በላይ ብዙ ምለው ነገር የለኝም፣ ጊዜ እንዳልፈጅም እግዚአብሔር ይስጥልን። አመሰግናለሁ። ስራ አስኪያጅ ክቡራን የሀገረ ስብከትና የገዳማትና አድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡር መልካም ስራ የማቴዎስ ወንጌል ምዕራፍ 13 ቁጥር 18 ጀምሮ ነበር የተነበበልን። ሙሉ ታሪኩን ከቤታችሁ ስትሄዱ የያዛችሁትን መጽሐፍ ቅዱስ አንብቡት። ይህንን እኔ ከዚህ ጋር ለማያያዝ እሞክራለሁ። አንትሙኬ ስሙ ምሳሌሁ ለዘይዘር፣ እንግዲህ እናንተ የዘሪውን ምሳሌ ስሙ። ዛሬ እያከበርን ያለውን የዘሪዎችን በዓል፣ ከዘሪው ደግሞ የሚመረጥ ዘር አለ። ሁሉም ዘሪው ሁሉ አይደለም የሚወሰድ፣ ከመሬትም የሚመረጥ አለ። ብዙ ነገሮች አሉት እዚህ ውስጥ። ሲቸኩል ብዙም እንትን አይለኝም፣ አይስማማኝም፣ ይታጣብኛልና ይቅርታ። እዚህ ጋር ዘሬ አለ፣ የተዘራበት ምድር አለ፣ ጭንጫ አለ፣ እሾህ አለ፣ ለም መሬት አለ። ሶስት ቦታዎች አሉት። ጭንጫ፣ እሾህ፣ ለም መሬት። እነዚህ አባቶቻችን ዘሪ ሆነው ሲዘሩ ኖረዋል። ዘሩ የእግዚአብሔር ቃል ነው ባጭሩ። እነሱ ደግሞ ገበሬዎቹ ነው። ሐራሲ በዕርፈ መስቀል፣ የሰውን ልቡና በመስቀሉ
እርፍ እያለሰለሱ እያረሱ እያስተካከሉ ኑፋቄን፣ ክደትን፣ ጥርጥርን እያስወገዱ ማመንን እያስተማሩ ከእግዚአብሔር ጋር እያገናኙ የኖሩ ናቸው። ሲሰሩ እንደ አጋጣሚ ሆኖ አንዳንዱ ላይ ጭንጫው ላይ ሊወድቅ ይችላል። ያ ይበቅላል፣ ይደርቃል፣ ይጠወልጋል። ባጭሩ ትርጉም የለውም። እሾህም ላይ ሊወድቅ ይችላል። ከእሾህም ላይ የወደቀው ይበቅላል፣ ግን ምግቡን ስለሚሻማው እሾሁ የተጠበቀውን ያህል ፍሬያማ ሊሆን አይችልም። ለመሬት ላይ የወደቀው ግን በተጠበቀለት መልኩ መልካም ፍሬ ይሰጣል። ዛሬ አባቶቻችንን እያከበርን ያለነው በለም መሬት የዘሩት ዘር አብቅሎ አብቦ አፍርቶ የተጠበቀውን ያህል አስገኝቶ እነሱንም እግዚአብሔር በእድሜ በጸጋ ጠብቆ ከዚህ ስላደረሰልን እንደነዚህ አይነት ምሳሌ የሰጠን አምላካችን ክብርና ምስጋና ይግባ። ለነሱ የሰጠኸውን ጸጋ ለሁላችንም አብዛልን ለማለት ነውና አሁንም እድሜና ጤና ይስጣችሁ። እግዚአብሔር ያክብረው። የእንታ መንግስቱን ስናነሳ ባህር ዳርን ማንሳታችን ግድ ነው። ብዙ ጊዜ ባህር ዳር በየእንታ መንግስቱም ትታወቃለች። ጉባኤ ቤት የሚባለው ነገር ካለ የትኛውም ስትሄዱ የእንታ መንግስቱ፣ ሽብጥ ሚካኤል፣ ገዳሙ ይላል። እንደዚህ ስመጥር ለዛሬው የዕለቱን አነሳን እንጂ ብዙ ታላላቅ አንጋፋ መምህራን ከተማዋንም ስሟን ከፍ አድርገው የሚያሳዩ ቅድስት ቤተ ክርስቲያንን ከፍ አድርገው የሚያሳዩ መምህራን አሉ። ከዚህ መጥቶ ያልተማረ የእሳቸው ደቀ መዛሙርት ጳጳሳት አሉ፣ ልዩ ልዩ አስተዳዳሪዎች አሉ። በልዩ ልዩ ችርቻራ ይህን ጽድቅ መናገር ደግሞ ለብዙዎች አይመቻቸው። ደግሞ የተናገርኩ መሆን እንዳለብኝ ወስኛለሁ። እውነት ስለሆነ አሁን እዚህ በዓል ላይ መጥተው እነዚህ አብረው ቢያከብሩ ምን አለ? የራሳችን የጋራ በዓል አይደል? እዚህ በር ላይ መጥተው ይህን ማለት እግዚአብሔር ይማራቸው፣ እግዚአብሔር ይቅር ይበላቸው። ታለቃው ግን ይግባቸው። መስለው ከሚመጣ ተጠንቀቁ። ጭንጫ ላይ መውደቅ ማለት ይሄ ነው። አሁን እየተነገረ ጭንጫ ላይ ነው የሚያርፉ። እየነጠረ ይመለሳል ቃሉ። የራሱን ስራ ለጊዜው የበቀለ ይመስላል፣ ይጠወልጋል፣ በዚያው ሌላውን ያጠወልጋል። እንደዚህ አይነቱን ተጠንቀቁ። ስለዚህ የእንታ መንግስቱ በአጠቃላይ ፈቃደ እግዚአብሔር ሆኖ ለረጅም ዘመን 44 ዘመናት በዚህ ቦታ ላይ ጉባኤ ቤት አስፍተው ከየትኛውም ትምህርትን እያስተማሩ ለመምህርነት እያወቁ ትልቁን ስራ ሰርተዋልና እዚያም ላይ ደግሞ ተተኪም እንደ መምህር በመምህርነት ወልደው እንደ ስጋ በስጋ ወልደው ለቅድስት ቤተክርስቲያን አስረክበዋል። በብዙ የሚቆጠሩ ልጆች ሰጥተዋል ለቅድስት ቤተክርስቲያን። ቀሪ ዘመኖትን የደስታና የጤና እንዲያደርግልዎት የምመኛለሁ። እግዚአብሔር ከእርስዎት ጋር ይሁን። እንኳን ደስ አለዎት። ብዙ ጊዜ የተለመደው የዚያ ጊዜ አዛኑ ብዙ ነው፣ ስምም የሚሰጠው ብዙ ነው። ግን እውነተኛ ቢሆን ታሪክ ሰውየው ባሉበት በሕይወታቸው ነው አይደለም ብሎ መከራከር በሚቻልበት በጥናት ላይ የተመሰረተ እውነትን መሰረት ያደረገ ታሪክ ይሄ ለሌሎቹ ያስተምሩናል። ከሞት እና ከሙታን ታሪክ ትምህርት ሊገኝ ኑሮ ሁላችንም ክፉ አንሰራም ነበር። ግን ለጊዜው ትምህርት ያገኘን ይመስለናል። ለጊዜው እናለቃቅሳለን፣ ስንወጣ እንረሳዋለን። በሕይወቱ እያለ
የህይወት ታሪኩ ከሚተረክ ሰው ግን ኑሮውን እንዴት እንዳሸነፈ ውጣ ወረዱን እንዴት እንዳለፈ በተሰማራበት ዓላማ እንዴት እንደበረታ እንዴት ውጤታማ እንደሆነ እየነገረን ስለሆነ እንማርበታለን። እንደውም ጊዜውን አጥበነው ነገሩ ነው እንጂ እንዴት አሳለፋችሁት እያልን ከነሱ ነው እኛ ባናደርገው እንግዲህ ሚዲያዎቻችን ያደርጉታል ብዬ አስባለሁ። ለተሞክሮ፣ ለምክር፣ ለትምህርት፣ ለሌላው ምሳሌ እንዲሆን ከራሳቸው አንደበታቸው ያሳለፉትን ዘመን ውጣ ውረዱ ጭምር በመጠየቅ ቢሆን ያስተምራልና እነዚህ ታላላቅ አንጋፋ አባቶቻችን የዕድሜ ባለጸጎች የቤተ ክርስቲያን ባለውለታዎች የሚገባቸውን የምስጋና ቀንና በዓል ነው የተደረገ። እግዚአብሔር የተመሰገነ ይሁን እላለሁ። 2 ዓመት በ92 አሁን አንቺም ጣሉኝ ያዙኝ የሚለው ነው አይደል የሚበዛ። እሳቸው ግን በራሳቸው ይሄዳሉ፣ በራሳቸው ይመጣሉ። ቅኔን ያህል አስበው አመስጥረው ይቀኛሉ። ቅድም እንደተነገረ ሙሉ ልብ ነው ያላቸው፣ ሙሉ ወኔ ነው ያላቸው። የሚደንቅ ሳይጠፋቸው ዝንጋዬ የሚባለው በእሳቸው ሕይወት ውስጥ ሳይኖር አስበውም ሳይኖር ዘርፈው የሚቀኙ አንድ ታላቅ አባት መነኮስ ናቸው። ለምሳቸው ደግሞ በዚያውም ላይ የድጓ መምህር ናቸው። እነዚህ ለእኛውን ምሳሌ ናቸው። የእነዚህን በዓል ማክበር እኛ የምንማርበትን እድል ፈጠርን ማለት ነው። ገና ምኑንም ሳንጀምረው አለቀልን፣ ደከም፣ እጄን እግሬን አንሱኝ ጣሉኝ ለምንል በ92 ዓመታቸው የሚቀኙ የሚያመሰጥሩ የሚያስተምሩ የማይረሱ እኛ ማስታወሻ ላይ ካላስቀመጥን አንድን ነገር ወዲያውኑ የምንረሳ ስንሆን እነሱ ግን በዚህ እድሜያቸው ሳይረሱ እግዚአብሔርን እያመሰገኑ የሚያስመሰግኑ ናቸውና እግዚአብሔር እናመሰግናለን። አሁንም ቀሪ ዘመናችሁን እግዚአብሔር በረድኤት ይጠብቅልን እንላለን። ብዙዎቹ ከዚሁ ከታላቁ ገዳም አሳልፈዋል። ማንኛውናቸው ከእርሻ ተነስተው ባል አራሹ ነው ገዳሙ ላይ ገቡ። ከዛ በኋላ በብፁዕ አባታችን አቡነ መቃርዮስ አማካይነት እንዲማሩ ከዚሁ አካባቢ ተደረገ። ከዚያ ደግሞ ደብረ አባይ ሄደው አስመስክረው የቅዳሴ መምህር ሆነው መጡ። ብዙ ደቀ መዛሙርትን አስተማሩ። እግዚአብሔርን ሲጠራ ቅልብ ሲያገኝ መሳሪያውን ፈቃደኛ ሆኖ ሲያገኘው እንደዚሁ ይጠቀምባቸዋል። ስለዚህ እኒህ አባት ይህንን ገዳም ከግብርና እስከ መምህርነት ያገለገሉ በመሆናቸው ክብር ይገባቸዋል ብላ ቤተ ክርስቲያን አክብራቸዋለች። እናመሰግናለን። ሌላው መምህር ዘይነግስ ብዙ ታሪክ ያላቸው ናቸው። ከዚህ ቦታ ላይ እንግዳ ባይሆኑም ለቦታው የኖሩበት አሁን የመጨረሻው ከሆነ ወደ 8 ዓመታት ብቻ ነው ሊሆን የሚችለው ካልተሳሳት 8 ዓመታት ከመጣሁ ነው የገቡት። የተማሩ ናቸው፣ ብዙ ያገለገሉ ናቸው። በአንጻሩም ደግሞ ብዙ ተሰቃይተዋል። 12 ዓመት ከስራ ውጭ ሆነው ማለት ነው። ከስራ ውጭ ሆነው ስለዚህ ይበቃቸዋል። ስመጣ ከስራ ውጭ ሆነውና ያገኘኋቸው አሁን ይበቃቸዋል። ይህን ያህል የሚያስቀጣም ነገር የለም። ትንሽ ኃይለኛ ቢጤ ናቸው። አንዳንድ ጊዜ ያለ ቦታው ኃይል ሲመጣ ያስደግሳል አይደል? ሌላ ከኖሮባቸው አይደለም፣ ያው ነው አይደለም የሚል ከሊቃውንቱ አንዱ ናቸው። በዛች ምክንያት 12 ዓመት ተንገላተው ይሄ ገዳም ያገልግሉት ተባለ። ይኸው ገዳሙን ለመመስከር በቃ ማለት ነው። እያመሰጠሩ እየተረጎሙ እየረዱ ገዳሙን እየተላላኩ እየታዘዙ አሁንም አሉ።
ስለዚህ ቤተክርስቲያን ሂዳ የልጆቿን ውለታ የማትረሳናትና እንዲሁ ዛሬ አክብራቸዋለች። እንኳን እግዚአብሔር አክብሮት አከበረው። በተለያየ አገልግሎት ከትንሹ እስከ ትልቁ ድረስ እንዴት እንዳገለገሉ ቅድም በታሪካቸው ሰምተናል። ስለዚህ ሰው በተሰማራበት ፈቃደኛ ሆኖ በቅንነት ካገለገለ የእውነት ሰው አይጠፋምና በእውነት ሰዎች አድሮ እግዚአብሔር በአርአያነት በምሳሌነት እንዲጠቀሱ ስራውን ይሰራል። ስለዚህ ገዳሙ ዛሬ ምን የሰራ ከልብ እናመሰግናለን። ከዚህ በተረፈ ረጅም ዘመን ካገለገሉት አንዱ እዚሁ አካባቢው ተወልደው አካባቢው አድገው ይህንን ሊረዱን የሚችሉትን እርስዎ ኖት ተብለው ብዙ ያገለገሉ አሁን ደግሞ አረፍተ ዘመን ትንሽ የጤና ጉዳይ ሆነው እቤት ያሉ ቤተክርስቲያን ግን የማትረሳቸው ይመስል ይብዛ ዛሬም የምታስባቸው እያሰበች ያሉ ትልቅ አባት እነዚህ ናቸው መታሰብ አለባቸው ብሎ ገዳሙ ያሰባቸው። ስለዚህ ሰው የዘራውን ምን ይላል? ያው የዘር ቀን ነው ብያችሁ የለ እርሱ ሰው የዘራውን ያጭዳል። ከዚህ በኋላ እኔ ስናገር እኔ የሰጠሁትን ርዕስ ብቻ ነው የምሰጡት። ግልጽ ነው። ተግባብተናል ብለን አንድ ተናጋሪ የራሱ ርዕስ አለ። ርዕስን የሚመርጥበት ምክንያት ደግሞ በዚያ ርዕስ አማካኝነት የራቀውን እያቀረበ የረቀቀውንም እያጎላ ለማሳየት የሚችልበት አንዱና ዋናው መግቢያው በር ነው። ዛሬ ግን እኛ ተናጋሪዎች እንናገራለን፣ ሚዲያዎቹ የሚሰጡት ርዕስ ሌላ ብቻ ሰውን ይስባሉ ወይ ነው ጥያቄው። ከንግግሩ እኮ ከቦታው ጋር ምንም ግንኙነት የለውም። ብቻ አንዷን አረፍተ ነገር ከአንድ ነገር መዞ የሰውን ጆሮ ተሎ ሳብ አድርጎ ምን አሉ ምን ተባለ እንዲባል የሚደረገው ርዕስ ከኔ ጋር አብረን የምንሰራ ሚዲያዎች እንዳትጀምሩት፣ እንዳትሞክሩት። ርዕስ እኔ እሰይማለሁ፣ የኔን ርዕስ ይዛችሁ አስተምሩ፣ ያንን ተንትኑት። መተንተን ትችላላችሁ። ርዕስ መስጠት ግን በጥብቅ የተከለከለ ነው። ሰው የዘራውን ያጭዳል ብላችሁ ውሰዱት። ክፉ የዘራ ክፉን፣ መልካም ዘርን የዘራ መልካም። እንክርዳድና ስንዴ የዘራ ቢኖር ስንዴ የዘራው ምንድን ነው የሚያገኘው? አቤት እንክርዳድ የዘራውስ እንክርዳድ። እንክርዳዱንና ስንዴውን ቀላቅሎ የዘራውስ ሁለቱንም ማለት ኤፎንም ሌሎችንም እንደው መባሉት አንድ ላይ ቀላቅሎ የዘራ ቢኖርስ ያንኑ የዘራውን ነው መሬት የሚያበቅልበት። አራሙቻ ያበቅልም እያልኩ አይደለም። አራሙቻ አለ። አራሙቻውን ደግሞ ማረም ማስተካከል የዚያ የገበሬው ድርሻ ነው። የእግዚአብሔርን ቃል የሚዘሩ ኑፋቄ ክደት እንዳይኖር እያረሙ እያስተካከሉ ዘራቸውን ይዘራሉ። የምዕመናንን ልቦና እያለሰለሱ፣ ገበሬውም በተመሳሳይ ምርጥ ዘር ይባላል አይደል ከነዘሩ። ስለዚህ እነዚህ አባቶቻችን ዛሬ የዘሩትን ዘር ነው እየሰበሰቡ ያለ። በጎ ዘሩ፣ ያ በጎ ዘር በምዕመናን ሕይወት በቀለ። ያ መልካም ስራ በቅድስት ቤተ ክርስቲያን ሕይወት ውስጥ ትርጉም ተሰጠው። የሚያገለግሉበት ታላቁ ገዳም እነዚህ አባቶች መልካም ዘር ዘርተዋል። ቅድም ሲታረቅ ሰምታችሁታል። ልጆቻቸውን በማስተባበር ለቅዱስ ቤተ ክርስቲያን ያደረጉትን፣ ከራሳቸው የራሳቸውን በማጠራቀም ያደረጉትን እያንዳንዱን ነገር ተዘርዝሯል። ያ መልካም ዘር ነው። ስለዚህ የዘራችሁትን መልካም ዘር ሳይበከል ሳይቀየጥ እሾሁም ሳያንቀው አራሙቻም ሳይወጣው በመካከሉም ጠውልጎ ሳይጠፋ በሰው ፊት ደርሶ ምስክርነት አግኝቶ በጎ ስራችሁ በዚህ እንዲመሰከር
እግዚአብሔር ስለፈቀደ ክብርና ምስጋና ለእርሱ ይሁን። እንኳን ደስ አላችሁ። ቀሪ ዘመናችሁን ወደ እግዚአብሔር የምታቀርቡት የምትዘሩት ጸሎት በእግዚአብሔር ፊት ተቀባይነት አግኝቶ ፍሬያማ ሆኖ ሀገርን የሚታደግ ወገንን የሚታደግ ሁላችንንም በምግባር በሃይማኖት እስከ መጨረሻው እንድንጸና የሚያደርግ ይሆን ዘንድ የእግዚአብሔር ቅዱስ ፈቃዱ ይሆንልን። ደስ ብሎናል። ሌሎቻችንም ምኞት ከፍላጎት ጋር እየቀላቀሉ ያለ አግባቡ ሊዘራበት የማይገባበት ቦታ ላይ መዝራቱ ውጤታማ ስለማያደርግ እንጠቀምበት። የተዘራውን ንጹሕ ዘርም ደግሞ እሾሃማ እንሆንበት፣ ጭንጫማ እንሆንበት፣ ለመሬት እንሆንና በሕይወታችን ውስጥ እንዲበቅል፣ እንዲያብብ፣ እንዲያፈራ እናድርገው። የዚያ ጊዜ እንከብራለን። ስለዚህ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ደስ ብሏችኋል ምዕመናን? ይባል በመከበሩ ቅንብር ነው። ቅንብር ጎሎናል። ጥሩ ጅምር ነው እንጂ ቅንብር ጎሎናል እንጂ ከዚህ ከታወቃችሁ እናቶችና አባቶች እነዚህን አባቶች ስለምታውቋቸው የተወሰነ ምስክርነት ስጡ ብትባሉ የበለጠ አስተማሪ ይሆን ነበር። የበለጠ ስለዚህ ጅመራ ላይ ነው ያለ ነው መሳሳት። አሁን ጅምር ነው። በጣም ያስመሰግናል፣ በጣም ያስደንቃል። ወደፊት ይሄ የሚቀጥል ስለሚሆን የሰሩትን መልካም ያደረጉትን በጎ ነገር ያደረጉትን ለእግዚአብሔር ታማኞች የሆኑትን ታማኝ በጠፋበት ፈተናው በበዛበት ራሳቸውን ለእግዚአብሔር ሰጥተው ሐዋርያዊ አገልግሎታቸውን ያበረከቱትን በብዙ የሚቆጠሩ ደቀ መዛሙርት ያስተማሩትን ቤተ ክርስቲያን መልካም እንዳትሆን መልካም ልጆችን እየፈጠሩ እየወለዱ እያስተማሩ ያስረከቡትን እንዲህ አይነት አድርጎ ምስጋና ማቅረብ ተገቢ ነውና እግዚአብሔር ይስጥልን፣ ክብር ያድልልን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሆይ ቅዱስ ፈቃድ ስለሆነልን ከዚህ ሰዓት ስላደረሰልን ክብርና ምስጋና ለአንተ እናቀርብልሃለን። አቤቱ አምላካችን ሆይ አባቶቻችንን በረድኤት ጠብቀህ በሕይወት ጠብቀህ መልካም ስራቸውን እናወሳ ዘንድ ዋኖቻችን ናቸውና ዋኖቻቸውን አስቡ የሚለውን አምላካዊ ቃልህን መነሻ አድርገን በፊትህ እንድናከብራቸው ምስክሮችም ሆነን እንድንመሰክርላቸው ለእነሱም ረጅሙን እድሜና ጤናውን ሰጥተህ እዚህ ስላደረስካቸው ክብርና ምስጋና ለአንተ ይሁን። አሁንም አምላካችን እግዚአብሔር ሆይ በልዩ ልዩ ችግር የሚገኙ ወገኖቻችንን አንተ በቸርነትህ እርዳልን፣ ሕፃናቱን አሳድግልን፣ ሕሙማንን ፈውስልን። ለሀገራችን ለኢትዮጵያ ሰላምን፣ ፍቅሩን፣ አንድነትን ስጥልን። ከወዳጅ ከባለሟል ከሊቀ መላእክት ከቅዱስ ሚካኤል ረድኤት በረከት በለን። ሰላም ሆነን ቀኑን ሰላማዊ አድርግልን። አሜን። አቡነ ዘበሰማያት አባታችን የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል። አቤቱን አታግባን ወደ ፈተና እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የተናገ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ኢየሱስ ክርስቶስ ዘሰብአ የካትኩን ማኅደረ
ለዘዋያታቱን ማይደረ ለነገሥቶ ለመኳንንት ለዘመድነች ወለሕዝበ ቅዱስ እለ መጻእክሙ ለተጋባይክሙ ለጸለይክሙ ውስተ ዛቲ ቅድስት ቤተ ክርስቲያን እለ መላእክሙ ሥጋሁ ቅዱስ ወለሰተይክሙ ደሞ ክቡር ለእግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ በዛለፈ ይማርክሙ በዘይመጽእ ቀብርክሙ በእንተ ሥጋው ሥጋ መለኮቱ በእንተ ደሙ ደመ ስርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባኦት ወልደ ማርያም ብፅዕት በድንግልና ሕሊና በድንግልና ሥጋ ጥንተ ለዓለመ ዓለም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን የሚያስተሰርይ ከረባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ጌታዬ ኢየሱስ ክርስቶስ የእኔንም የእናንተንም ኃጢአት ይቅር ይበለን። በአንዴው በገቢር የተደረገውን ሁሉ አይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ምስለ ኩልክሙ ምስለ መንፈስከ ጸጋ ነዛይንም ወይደረገም ኃይለ መስቀሉ ለኢየሱስ ክርስቶስ አንዱ ወንድማችን ደግሞ ልጅን ስላመመብኝ በሰቼ ከቅዱስ ሚካኤል ስለተጠመቀ እምነቱን ጠብቆ ዛሬ ስለዚህ ደዌ ሥጋ ደዌ ሲያመጣችሁ እዚህ ደግሞ ባየ አይን ያው ሳይኩ አባታችን ያማራልና ያው Na, wenn ich. Na.